ፍቅር ለአንተ ምንድን ነው? ዋትስ ላቭ? በጣም ደስ በሚያሰኝ ፍቅር ሁለንተናዊ ነው። በኢትዮጵያዊ አስተሳሰብ እና ባህል መሰረት ስንመለከተው ጥልቅ ትርጉም አለው። ከመጽሐፍ ቅዱስ አኳያ፣ ከባህል፣ ከሃይማኖት እና ከማህበረሰብ አንጻር እንዲሁም እንተረጉማለን። አንድ አራት ነገሮችን እስቲ አብረን በአጭር ደቂቃ ውስጥ ለማየት እንሞክር። ከመጽሐፍ ቅዱስ አኳያ ብሉይ ኪዳንና አዲስ ኪዳን መጽሐፍ ግልጽ አድርጎ በዋናነት አስቀምጠዋል። በአዲስ ኪዳን ላይ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ በስፋት አብራርቶ ጽፎታል። ፍቅር ትዕግስት ነው። ፍቅር ደግነት ነው። በአንደኛ ቆሮንቶስ 13:4 ላይ ይህ ማለት ፍቅር በስህተት ጊዜ ታጋሽ ይሆናል፣ ለሌላው ደግሞ በችግሩ ጊዜ በደግነት ይታያል። ፍቅር አይቀናም፣ ፍቅር አይመቀኝም፣ ፍቅር አይታበይም። የሌላውን ደስታ ማየት መቻል ከፈለክ ትሁት ሆነ ፍቅርህን ግለጽ። ፍቅር የራሱን ጥቅም አይፈልግም። ፍቅር ለራሱ ኖሮ አያውቅም፣ አይቆጣም፣ ክፉም አያደርግም፣ ክፉም አያስብም። ፍቅር ጠንካራ ነው። ፍቅር ኢጎስቲክ አይደለም። ፍቅር ማለት ይቅርን ማለት ይመርጣል እንጂ ቂም መያዝን አይደለም። ከሁሉ በላይ ደግሞ ኢየሱስ ክርስቶስ ራሱን በመስቀል ላይ የሰጠበት ያንን ፍቅር ያሳያል። ፍቅር የራሱ የሆነው ነገር የለውም። ፍቅር ለሌላው ይኖራል። ፍቅር መስዋዕትነት ነው። ከዚህ የሚበልጥ ፍቅር ማንም የለውም። እንዲህ ያለውን ፍቅር እዚህ ቦታ ላይ ታገኘዋለህ። አንድ ሰው ነፍሱን፣ ሕይወቱን ለወዳጆቹ መስጠት ከፈለገ እዚህ ቦታ ላይ ይምጣ። በዮሐንስ 15:13 ላይ በመጽሐፍ ቅዱስ አስተምሮ እግዚአብሔር ራሱ ፍቅር ነው ይላል። ልታየውም፣ ልዳስሰውም፣ ልጨብጠውም ታዋራው የምትችለው በዚህ ፍቅር ውስጥ ነው። በአንደኛ ዮሐንስ 4:8 ላይ። ሁለተኛ ከኢትዮጵያዊ ባህል አኳያ ስርዓት ባለው ባህል ፍቅር በቃላት ብቻ ሳይሆን በተግባርና በማህበረሰብ ትስስር ጎልቶ ይታያል። መከፋፈል ማለት ልክ ፍቅር እንደ ዳቦ ቆርሰ አከፋፍለ ለወገን ለወንድም የምትሰጥ ነው። ከዘር፣ ከቋንቋ፣ ከሃይማኖት፣ ከነገድ ሳታስብ በአንድነት በሉዓላዊነት የምታበላው እንጀራ ይህ ፍቅር የተባለው ነው። በሀገራችን እንግዳ መቀበል፣ በደስታና በሐዘን ጊዜ አብሮ መሆን ታላቅ የፍቅር ምልክት ነው። የእንጀራ በላ ማለት በጣም የቀረበ ወዳጅነትን አገኘህ ማለት ነው። አብሮነት የጎሳ ትስስር ሳይዝ በቀለም፣ በመልክ፣ በቁመት፣ በውፍረት፣ በቅጥነት ሳትተያይ ሳትተሳሰብ ያለህን ነገር ሁሉ በአንድነት ቆጥሮ ሳይሆን አካፍለ መታበላ የማህበረሰብን ፍቅር ያሳያል። ጎረቤት ሲደሰት አንተ አብረ መደሰት፣ ጎረቤትን ሲያዝን አብረ ማዘን፣ ሲያለቅስ አብረ ማልቀስ፣ ልባዊ ፍቅርህን እሱ በተጎዳበት ቦታ ላይ ሆነ መገኘትህን ያሳያል። አክብሮት፣ ለትልቅ ሰው መንበርከክ፣ አባት ለሆነ፣ ላሳደገ፣ ላስተማረ፣ ለገጸሰ፣ ለመከረ፣ ለመራ፣ መንገድን ላሳየ ለሱ እጅ መስጠት፣ ለእኩል እነትን ማሳየት እና ለትንሽ ማዕዘን የሆነ ነገር ጎልቶ እንዲታይ ማድረግ ሁሉም የፍቅር ባህላዊ መግለጫዎች ናቸው። ሶስተኛ ከሃይማኖታዊ አኳያ በአጠቃላይ ክርስትና ፍቅር የተሞላበት በሽባይነት
ያለበት መታዘዝ የሞላበት ጌታ አምላክህን በፍጹም ልብህ ውደድ በፍጹም ነፍስህ እንዳለው እንዲሁም ባልንጀራህን እንደ ራስህ አድርገህ ውደድ የሚለው በማቴዎስ 22 37 39 ላይ ከሃይማኖት የዘለለ ውስጠ መፈንቅል ያለው ሁልቁ መሳፍርት ያለው ማግኒፊሰንስ ፎርስ ለሌላው የሚደረግ አገልግሎት እና ርኅራኄ ይህ ነው እውነተኛ ፍቅር። በዚህ ላይ የምታየው እስልምና ፍቅር፣ ሙሃባ እና ርኅራኄ ራህማ የአላህ ባህሪያት ናቸው። አንድ ሙስሊም ለአላህ ፍቅር ማሳየት ትእዛዙን በመጠበቅ ለፍጡራን ደግሞ በማዘንና መጾምና በጸሎታቸው ጊዜም ምግባቸውን እንደሚያቀርብላቸው፣ ሲታረዙ እንደሚያለብሳቸው፣ ዘካት ወይንም ደግሞ ምጽዋት የዚህ ፍቅር ተግባራዊ መግለጫ ነው። ይህ ሁሉ ከእግዚአብሔር የመነጨ ለሰው ልጆች መልካም በማድረግ የሚታወቀው ዋትስ ላቭ ፍቅር ለአንተ ምንድን ነው? ፍቅር ለአንቺ ምንድን ነው? ፍቅር ለእናንተ ምንድን ነው? ፍቅር ለእናንተ በአራተኛ ደረጃ ከማህበረሰቡ አኳያ ዘመናዊ እይታ ወይንም ደግሞ በዚህ ሰዓት ቴክኖሎጂን ባማከለ ማስ ሚዲያዎችን ባማከለ የምናሰራጨው የምናስተላልፈው መልእክት ፍቅር ያዘለበት እንዲሆን በዚህ ማህበረሰብ ውስጥ ይህ ፍቅር በተለያየ መልኩ እንዲገለጽ እለምናለሁ፣ እጸልያለሁ። በቤተሰብ ውስጥ ወላጆች ለልጆቻቸው መልካም እንዲሆኑ፣ አባትና ልጅ፣ ወንድምና እህት በመተሳሰብ በፍቅር ማሳያቸውን እንዲገልጹ፣ በወጣቶች ዘንድ የፍቅር ግንኙነት ማለት አንዳቸው ለአንዳቸው ታማኝ መሆን፣ መከባበርና ለወደፊት አብሮ ማቀድ ማለት የማህበረሰባዊ ድረ ገጽ ዘመን ቢሆንም አብዛኛው ማህበረሰብ አሁንም ፍቅርን በተግባር በአክብሮትና በቁርጠኝነት እንዲመዝን ወደዚህ እንዲያጋድል በማህበረሰባዊ ደረጃ በሀገር ላይ ችግር በሚደርስበት ጊዜ ከሀገር ጎን መቆም፣ አገር ስታለቅስ፣ አገር ስትደማ ከሀገር ጋር አብሮ መሆንና ክፉን ዘመን ወደ መልካም በመለወጥ በጾም፣ በጸሎት፣ በንስሐ፣ በምልጃ እግዚአብሔርን ፊት በፍቅር በመፈለግ ከፍተኛ የሆነ የማህበረሰብ ፍቅር አሁን በዚህ ጊዜ እንዲሆንም አሁንም በዚህ ጸለይኩኝ። ሳጠቃልለው እግዚአብሔርን መውደድ ሃይማኖት አይደለም። እግዚአብሔርን መውደድ እርሱ የፈጠረን ስለሆነ ቤተሰብንና ጎረቤትን እንደ ራስ መውደድ፣ ባህል፣ ይቅር ማለት፣ መቻቻል፣ የበደለህን ይቅር ማለት ሲባል የበደለህን፣ ያስቀየምህን፣ ያስከፋህን፣ ያሳዘነህን እሱን ይቅር ማለት ነው እና በችግሩ ጊዜ እጅ ለእጅ መስጠት፣ እጅ ለእጅ መያያዝ፣ አብሮ መሆን፣ አንድነትን ማጠንከር ይህ ነው። ፍቅር ስሜት ብቻ ሳይሆን በየቀኑ የምንኖረው ህይወት ነው። በየቀኑ የምንተነፍሰው እስትንፋስ ነው። ፍቅር ሰልፍ ፖሊኔሽን ተሻጋሪ፣ ራሱን የሚያባዛ ልክ በነፋስ ውስጥ፣ በማዕበል ውስጥ፣ በአየር ውስጥ ድምፅ ያለው የሚርገበገብ በጣም የሚያምርና ጥልቅ የሆነ ሊረሳ የማይቻል ሊተው የማይቻል ከቅድመ መጽሐፍት ቅዱስ ውስጥ እና ከአዲስ ኪዳን አተረጓጎም ፍቅርን በመልካም ሁኔታ ማየት ነው። ዋትስ ላቭ ፎር ዩ ፍቅር ለአንተ ምንድን ነው? ፍቅር ሰልፍ ፖሊኔሽን ተሻጋሪ ነው። ይህ ፍቅር አይለያችሁ። በነፋሱ ውስጥ፣ በማዕበሉ ውስጥ፣ በአየሩ ውስጥ ድምፁ የተርገበገበ ወደ እናንተ በመልካም ይምጣ። ተባረኩ።